በሌጎስ አየር ማረፊያ በሚገኘው የአውሮፕላን ጋራጅ ውስጥ ድምጻቸውን ያጠፉ ኢንጂነሮች ቡድን በተሽከርካሪ ጠረጴዛ ላይ የተቀመጠን ብርማ ቀለም ያለው የጀት ሞተርን ከበው ቆመዋል። ቀይ የመፍቻ መሳሪያዎችን የያዘ ሳጥንም ካጠገቡ ተቀምጧል። ግድግዳው ላይ ያለው ሰዓትም ሲጮህ ይሰማል። ጥቁር ሰማያዊ ሱፍ የለበሰ ቢሊኒየር ሰዓቱን በድጋሚ ቼክ አደረገ። ኢንጂነሮቹም ላባቸውን ጠረጉ። ዘበኞቹም በሩን እየጠበቁ ነው። ከዛም አንድ በግልጽ የሚሰማ ድምጽ ጩኸቱን አቋርጦ ወደ ጋራጁ ደረሰ። ከፈቀዳችሁልኝ እኔ አስተካክለዋለሁ የሚል ነበር ድምጹ። ወደ ተከፈተው የአውሮፕላኑ ጋራጅ በር የሁሉም ጭንቅላት ዞረ። አንዲት የተበጣጠቀ ጋዋን የለበሰች ጸጉሯ በነፋስና ሙቀቱ የተመሰቃቀለ አቧራ የጠጣች ወጣት ሴት ቆማለች። ምግብ እየዘለለ እንደሚኖር ሰው በጣም ከሲታ ናት። ግራስ ጣቶቿን አጠልሽተውታል። አይኖቿ ብሩህና የተረጋጉ ናቸው። አተኩረው የሚያዩትም የጀቱን ሞተር ብቻ ነው። በክፍሉ ውስጥ የሰፈነውን ውጥረት ሳቃቸው በተነው። እየቀለድሽ ነው ሲል ኢንጂነር ሳም በከፊል ደክሞትና በከፊል ፈገግ እያለ ጠየቃት። ሳም የጀት ሞተሮችን በመጠገንና በማደስ የታወቀ ኢንጂነር ሲሆን ለ20 ዓመታት ያህልም በግል ጀቶች ላይ ሰርቷል። ለ6 ሰዓታት ያህል እየሰራንበት ነበር ሲል አንዱ የእርሱ ኢንጂነር ጭንቅላቱን ነቀነቀ። ማን ነው ያስገባት? ጠባቂ ሲል ሌላኛው ተጠራ። እባክን ከዚህ አስወጣት። ሁለት ጠባቂዎች ወደፊት መጡ። ከመቀጠላችን በፊት ውድ ተመልካቾቻችን እስቲ ከየት ሆናችሁ እየተመለከታችሁን እንደሆነ ኮሜንት ላይ ጻፉልን። ቪዲዮውንም ላይክ አድርጉት። እንቀጥል። ጥቁር ሰማያዊ ሱፍ የለበሰው ሰው አንድሪው ጃኮብስ ይባላል። ውጭ የቆመው የስሊክ ቦምባርዲየር ቻሌንጀር ጄት ባለቤት ሲሆን ቢሊኒየርና የአንድ ትልቅ ድርጅትም ሲኢኦ ነው። ይህ ሰው እጁን አነሳ። አቁሞ አለ። ድምፁ የተረጋጋ ግን ደግሞ ጠንካራ ነው። እኔ በተሰማራሁበት የሥራ ዘርፍ ብዙ ያልተለመዱ ነገሮችን አይቻለሁ። ወጣቲቷ እመቤት እንድትናገር ፍቀዱላት። ጠባቂዎቹ ባሉበት ቀጥ ብለው ቆሙ። ልጅቷ አንድ ተጨማሪ እርምጃ ወደፊት መጣች። ጌታዬ አለች። አይኖቿ አሁንም ከሞተሩ ላይ አልተነቀሉም። ቡድኖችህ አውሮፕላኑ በሚያርፍ ጊዜ ያልተለመደ ድምፅ ያወጣል ሲሉ ሰምቻለሁ። ልክ እንደ ፊሽካ ያለ። ከዛም ሞተሩ ይርገበገባል። ከተዘጋም በኋላ በአግባቡ አይሽከረከርም። መመልከት እችላለሁ? ሳም በአግራሞት አፉን ከፈተ። አሁን በትክክል ያጋጠመን ችግር አንቺ ያልሽው ነው። አንድሪው ፊቷን አጠናት። የአውሮፕላን ጋራዡ ከሩቅ በሚሰሙ የጄኔሬተሮች ድምፅ ተሞልቷል። እንደዚሁም በጀት ነዳጆች የሚሰነፍጥ ጠረን ዙሪያው ተከቧል። ጓንቱን ስጧት አለ አንድሪው። ድንጋጤ በቡድኑ መሃል ተስፋፋ። ጠባቂዎቹ ወደ ኋላ ፈገፈጉ። አንዱ ለልጅቱ ንጹሕ ግራጫ ጓንት ሰጣት። ጓንቶቹን ስታደርግ እጆቿ ላፍታ ያህል ተንቀጠቀጡ። በራስ መተማመን ስሜት ተሞልታ ወደ ሞተሩ አመራች። ውስጡን መረመረች። ጣቶቿንም በሴንሰሮቹ ኬብሎች ላይ በቀላሉ አላወሰች። ልክ ብረቱ ራሱ ሚስጥሩን ይነግራት ይመስል አዳመጠች። በኮምፕረሰር ክፍሉ አጠገብ ከሚገኝ ትንሽ ፓኔል ላይ አደፈጠች እና በስሱ ረጋ አድርጋ መታ አደረገችው። ምን እየነካሽ እንደሆነ እንኳ ታውቂያለሽ ሲል ወጣቱ ኢንጂነር ጠየቃት። አልመለሰችለትም። የእጅ ባትሪና ትንሽ መስታወት አነሳች። ፊቷ ወደ ክፍት ፓኔሉ ቀርቧል። እዛ ጋር አለች በስሱ። ያ መጠፈሪያ ስህተት ነው። በጣም ጠብቋል። በተሳሳተ ቡርቡር ላይም ነው የገባው። ያ ነው ትንሽ አየር የሚያንጠባጥበው። እንጥብጣቢው በክብደት ስር ሲሆን እንደ ፊሽካ ያፍጫጫል። እናም እዚህ ጋር በጣቶቿ አንድ ሽቦን ተከተለች። ይህ የሴንሰር ሽቦ የኮረንቲ ማገጃው ላይ ትንሽ ስንጥቅ አለው። ከብራኬቱም ጋር ይተሻሻል። ሙቀትም ሲጨምር ለሞተሩ የተሳሳተ ነገር ይነግረዋል። ሲስተሙ ለማስተካከል ይሞክራል። ሞተሩም ድርቀት ይሰማዋል። ሳም አይኖቹን አርገበገበ። እንዴት እሱን ልንስተው ቻልን? ምክንያቱም ሁለቱም ችግሮች ስለተደባበቁ ነው አለችው። እንጥብጣቢው ድምፅ ይፈጥራል። የተበላሸው ቀጭን ሽቦም ሞተሩን እንደታመመ እንዲሆን ያደርገዋል። አንዱን ብቻ ካስተካከልከው ችግሩን አታጥፈውም። አንድሪው ቀረባት። ማስተካከል ትችያለሽ? ቀና ብላ ተመለከተችው። ከዛም የሥራ መሳሪያዎቹን አየች። ከፈቀድክልኝ። ለረጅም ሰከንዶች አይኖቹን በእርሷ ላይ ተከለባት። አርጊው አላት። የአውሮፕላን ጋራጁ ድባብ ተቀየረ። ቡድኑ ከጥርጣሬ በንቃት መከታተል ተለወጠ። የልጅቷ እጆች በፍጥነትና በጽዳት ተንቀሳቀሱ። መጠፈሪያውን አላላችው። መልሳም በትክክለኛው ቡርቡር ውስጥ አስገባችው። ከዛም አጥብቃ አሰረችው። አስተካክላና ቆርጣ በድጋሚ የሴንሰር ሽቦውን ጠቀለለችው። ከዛም በላዩ ላይ ሽፋን አደረገች። ከብረት ብራኬቱ አረቃም አሰረችው። በድጋሚ እርስ በርሱ እንዳይተሻሽ ለማድረግ ዙሪያውንም አጽድታ 2 ጊዜ ቼክ አደረገች። ከዛም ለሶስተኛ ጊዜ አንድ ዘፋኝ የሆነ ሰው ዘፈንን የሚያውቀውን ያህል እርሷም ስለ ሞተር እያንዳንዱን ነገር እንደሚያውቅ ሰው ነበር አሰራሯ። ሳም ወደፊት አሰገገ። አፉን ከፍቷል። መሪ ኢንጂነሩ እንዲህ ሲል አንሾካሾከ። ቦስ አለቃ